መንግስት የባህር በር ባለቤትነት ጥያቄን ማንሳቱ ተገቢና ፍትሃዊ ነው ሲሉ የቻግኒ ከተማ ነዋሪዎች ተናገሩ። አጀንዳው ብሔራዊ ጥቅምን የሚያረጋግጥና ትውልድን የሚጠቅም መሆኑን በመረዳት ሁሉም ሊደግፈው ይገባልም ብለዋል። በቃሉ ፈረደ ነዋሪዎችን አነጋግሯቸዋል። በቀይ ባህር ጉዳይ በአሰብ ጉዳይ የኢትዮጵያ ንብረት በሙሉ እዛ ነው የፈሰሰው ማለት ትችላለህ። ያላየ ሰው ግን ቢያወሩት እውነት አይመስለውም የፈሰሰ ንብረት። ስለዚህ ያንን ንብረት የነበረው መንግስት ድክመት እንደዛ እየተጮኸ እንደዛ እየተለቀሰ መንገዱን ጨርቅ ያልቅላችሁ ተፈለጋችሁ በሚል ሁኔታ ያው ሐሳብን አሳጥቶን እስከዛሬ ኑሯል። በማናውቀው የኢትዮጵያ ሕዝብ ሳይወያይበት ተገንጥላ የበይ ተመልካች ሆነን በዚህ ስንዞር ኑረናል። ስለ ወደብ ማንሳትም አልቻልንም በወቅቱ በወቅቱ ትምክህተኛ ጠባብ እየተባለ በነበረበት ሰዓት ላይ አሁን ያለው መንግስት ማንሳቱ ለኔ እንኳን አልሞት ሁለተኛ መወለድ ነው። ቀይ ባህር ሲሄድ በእውነት ኢትዮጵያ የምትለው ሀገር ኢትዮጵያዊነቴን ብኖርበትም ኢትዮጵያ የምትለው ሀገር እንደጎደለ ነው የማውቀው። አሁን ላይ ግን በእውነት ይሄን መንግስት አስቦ የእውነት የሀገር ባለቤት የሆነ መንግስት ይሄን በማቅረቡ ቀይ ባህር አሁንም ቢሆን በመንግስታችን በህዝባችን አንድነት ይመለሳል ብዬ አስባለሁ። ይህ ሀሳብ ሲመጣ የመንግስት አጀንዳ ነው ብዬ አልወስድም። ብቻ አይደለም የህዝብ የኔ አይደለም እኔ በዚህ ደረጃ ያለው ቀርቶ የህፃናትም የገናም ይወለዱም አጀንዳ ነው። ቢኮዝ የኛ አሁን ኑሮ ውድነት ምን ብንል ትልቁ ፋክተሩ እሱ ነው። የነበረንን ሀብት በእጃችን ያለን ሀብት ያጠነው ነው። ስለዚህ እዚህ ላይ አሁን እኔ ጠቅለል ባለ መልኩ ጥያቄው ወቅታዊ አጀንዳ ነው። ጥያቄውም መነሳቱ ተገቢ ነው። መንግስት ያው እንደያዘው አሁን ጉዳዩን ይዞታል። በሰላም ጉዳይ ቢያልቅ ጥሩ ነው። ሀቂቃ በሰላም ጉዳይ ቢገፋ ብዙ ምሁር አለ። ሀቂቃ ስለ ቀይ ባህር ስለ ሀሳብ ጉዳይ የሚንገበገብ ብዙ ምሁር ስላለ ያ ምሁር በየትም ብሎ በዓለም ማቀፍም ተሯሩጦ ቀይ ባህርን ሀሳብ ወደኛ የሚመጣበትን ሁኔታ ቢፈልግ፣ ሌላው ተህዝቡ ደግሞ መንግስት የሚሰጠውን አቅጣጫ ተከትሎ ከመንግስት ጎን ቆሞ አስፈላጊውን ነገር ሁሉ የማድረግ ግዴታ አለብን። በአሁኑ ሰዓት ሀቂቃ ሲሆን በድርድር አልሆነ ደግሞ 130 ሚሊዮን ይዘን ታፍነን በግዴታ ማስመለስ መብታችን ነው። አሰብ የኢትዮጵያ የወሎ ክፍለ ሀገር የነበረች የኛ ናት። መቅደም ያለበት በሰላም ነው፣ በድርድር በውይይት መፈታት አለበት። በዛ መንገድ ይፈታል። ይሄን ሰው መንግስት መቀጠል አለበት። ሌሎች አማራጮችም ካሉ ሌሎች አማራጮች ተጠቅሞ በየትኛውም አማራጭ ተጠቅሞ መንግስት እንደ መንግስት መቀጠል አለበት። ከህዝብ ከኛ የሚጠበቅ መንግስትን መደገፍ ነው፣ ሀሳቡን መደገፍ ነው። የመኖርም ያለመኖርም ጉዳይ ስለሆነ መንግስትን በየትኛውም ቦታ ላይ በየትኛውም መድረክ ላይ መደገፍ አለበት። ፖለቲካ ያልፋል፣ መንግስት ያልፋል፣ ህዝብ ግን ጀነሬሽን ይቀጥላል። እኔ አሁን ሽማግሌ ነኝ። ለነዚህ ልጆች ለልጆቻችን ጀነሬሽን ሰላምን ፈጥረን ማለፉ ተገቢ ነው የሚል አንደበት አለ። መንግስት ያነሳው ተገቢ ፍትሃዊ ነው።